ከመንገዴ እንዴት ናችሁ? እንግዲህ ወደ ቀጥታ ወደ ስራዎቼ ወይም ደግሞ ቪዲዮዎች ወደ መልቀቅ ከመሄዴ በፊት ስለዚህ ቻናል አንዳንድ ነገር ላውራችሁ ብዬ ነው፣ ስለ ሀሳቡ ማለት ነው። ማለት ከመንገዴ ምንድን ነው ማለት የዩቲዩብ ቻናል ምንድን ነው ሀሳቡ? ቲክቶክ ላይ የምታውቁኝ ካላችሁ እንግዲህ ታውቁኛላችሁ። እንተዋወቅ ብዬ ነው በደንብ ማለት ነው። ምንድነው መሰላችሁ ከህይወት መንገዴ የሚለውን ይገልጻል ሀሳቡ። እንጠጣ ቡና መጀመሪያ። ለማንኛውም ከህይወት መንገዴ፣ በህይወት መንገዳችን በብዙ ነገር ውስጥ እናልፋለን። ብዙ ስትራግል አለ። ራሳችን ለመለወጥ የምንታገልበት ሂደት አለ እና የሆነ ሰዓት ላይ እንደርሳለን ብለን የምናስበው አካሄድ አለ። በዛ ሁሉ መሀል እኔ ምን አሰብኩ፣ ምን ይሆናል መሰላችሁ የሆነ ሰዓት ላይ የምንፈልገውና የምንሆነው አንድ ሳይሆን ይቀራል እና ይህን በምንድን ነው ባላንስ ማድረግ የምንችለው የሚለው ያስጨንቀኛል። እኔ ወደ እኔ ስመጣ ማለት ነው እኔ እንደምሆን የማውቀው ወይም በዙሪያ ያሉት ከዚህ በፊት የሚያውቁኝ አርቲስት እንደምሆን ነው። ስዕል ስስል የሚያውቁኛሉ። የፊልም ስራ ውስጥ ስሰራ ድርሰት፣ ቲያትር፣ ብቻ አጠቃላይ ኪነ ጥበብ ዘርፍ ውስጥ የሚያውቁኛሉ እና ራሴን ምን ውስጥ አገኘሁት? የሀገር ባህል ልብስ ባለሙያ ሆኜ። ደስ የሚለው ተቀበልኩት። የሀገር ባህል ልብስ ባለሙያ ሆኖ ተቀብዬውም ወድጄው ሰራው። ፋይናሊ እስከ ማስተማር ደረስኩ። አሁን እዚህ ጋር ይህንን የማወራው በዛ የሚያውቁኝ ሰዎች እዚህ ጋር ድንገት ሲያዩ እንዲያደነግጡ ነው። ማለት እዛ ጋር የሀገር ባህል ልብሱን ሰራ፣ እዛ ጋር ያለኝን ውጤት የራሱ የሆነ በቃ ቻናል አለኝ። በዛ ቻናል ብቻ በራሱ የሚንቀሳቀስበት መንገድ አለው እሱና በዛ ሁሉ መሀል አሁን እስቲ ማንነቴን ወይም የምፈልገው ነገር እንዴት ማስኬድ እችላለሁ የሚለውን ከእናንተ ጋር እየተመካከርኩ፣ እናንተም እስቲ የምፈልጉትን ነገር ወደ ሌላ ነገሩ ሳገቡ በምን መንገዱ ማስኬድ ትችላላችሁ ስለሚሉት ጉዳዮች ብቻ አጠቃላይ እዚህ ጋር አብዛኛውን የአርት ነክ ነገሮች የሚነሱበት ሲሆን ከዛ በተጨማሪ እኔ በግሌ ባለኝ የስራ ዘርፍ እንግዲህ ሰፖርት እያረኩ ነው። ሌላ አካውንት አለኝ እዚህ ዩቲዩብ ቻናልም አለኝ ኢትዮ ሙለር የሚል፣ እሱ ላይ ሰርች አድርጋችሁ የጥልፍ ስራ በቃ ስለ ሀገር ባህል ልብስ ስራ አጠቃላይ አለ። በሱ ደግሞ ውጤታማ ሆኖ ስራ እየሰራው ያሉ ቤተሰብ ያስተዳደሩ እንጀራ የሆናቸው ሰዎች አሉ፣ እግዚአብሔር ይመስገን። ስለዚህ በተሻለኝ አቅም ሰፖርት እያደረኩ ነው ማለት ነው እዛኛው ላይ። ስለዚህ እናንተም ይሄ ነገራችሁ እያስኬዳችሁ እንጀራችሁን የምታስኬዱበት መንገድ ወይም ደግሞ ይሄ እንጀራችሁ ከሆነ የእንጀራችሁ መንገድ ማመቻቸት የምንችል ከሆነ በዚህ አካውንት ብዬ ከፈትኩት እና ከመንገዴ ያልኩት ለምንድን ነው? ይቅርታ ሊሚት ላለመሆን ነው። ማለት ከህይወት መንገዴ ላይ ነው የምንጨዋወተው። እኔ ለኔ ይጠቅመኛል ብዬ ያሰብኩት ነገር፣ ለኔ ሆነኛል ብዬ ያሰብኩት ነገር ካለ ከፍላችኋለሁ። እኔ ደግሞ እንጆ እያረኩበት ያለ ነገር ካለ እናንተ ከፍላችኋለሁ። ቲክቶክ ላይ በዋነኝነት አሁን ላይ እያስተላለፍ ያሉት ምንድነው ሀሳቦችን በሙዚቃ ነው። አሁን ሰው የሆነ ነገር ለመረዳት ከዚህ በፊት የለቀኩት ቪዲዮ ላይ የሰርጸ ላይ ስለ ዘፈንና ስለ ሙዚቃ ልዩነት ላይ በዛው ተናግሮ ነበር። ምንድነው አንድን ሀሳብ ለሰው ቁጭ ብሎ ከማስረዳት በዜማ ሲነገረው ግልጽ ይሆንለታል ይባላል እና እኔ እስካሁን ባለው የህይወት መስመሬ ነገሮችን ለማስተካከል ከረዳኝ መሀል እንትን ነው ሙዚቃ አዳምጣለሁ። ሙዚቃ ሳዳምጥ ግን የግጥሙን ሀሳብ ምንድነው ለማስተላለፍ የፈለገው የሚለውን መልእክት አዳምጬ ለህይወት ይቀጠቀመኝ ይጠቀምበታለሁ ነው። ስለዚህ ሙዚቃ ብቻ ሳይሆን ፖድካስቶች እሰማለሁ፣ ብዙ ነገሮች ማለት ነው። ስለዚህ እነዛ ነገሮች ስሰማ በተቻለኝ አቅም ለመማር ሞክራለሁ። ማለት ለህይወቴ አንድ ስቴፕ ሊያሸጋግረኝ ይገባል ብዬ አስባለሁ። ስለዚህ ከዛ አንፃር እኔ በህይወት አቅጣጫዬ አሁን ባለኝ ህይወት የጠቀመኝን ነገር ምንድነው የሚለውን ሼር ማድረግ፣ እናንተም ያላችሁን ሼር ማድረግ እና
አብዛኛው እንዳልኳችሁ ጥበብ ነክ ነገር ላይ ነው፣ በሙዚቃ ምናምን ለማስረዳት ሞክራለሁ። ሰክሰስ መሆን እያለበት ደግሞ ሰክሰስ ያልሆነ ሰው አለ። ለምሳሌ በሙዚቃው ዘርፍ እዛ ጋር ሳውራ አንዳንድ ሰው የሆነ ነገር ሳያዳምጥ ወይ ሳይ ጀጅ ያደርጋል እና ያንን ጀጅመንት እኔ አዳምጬ ከምን አንጻር ነው ያ እንደዛ ሊያደርግ የቻለው መጥፎ አስተያየት ሊሰጥ የቻለው የሚለውን ለማየት ሞክርና እዚህ ጋር ለማስረዳት ሞክራለሁ። ስለዚህ እንደ አጠቃላይ ከመንገዴ ማለት ከአጠቃላይ ከህይወት መንገዴ ነው ማለት። ስለዚህ ከሀገር ባህል ልብስ ውስጥም የሆነ ነገር ወደዚህ ሼር ላደርጋችሁ እችላለሁ። በዋናነት እንዳልኳችሁ የሀገር ባህል ልብስ መስራት የምትፈልጉ ቢዝነስ ውስጥ መግባት የምትፈልጉ ቲክቶክ አካውንትም አለኝ፣ ዩቲዩብም አለኝ፣ ኢትዮ ሙለር የሚል እዛ ጋር ኮርሶች እየለቀኩት ነው። እንደ ልብ ያለቀኩት ካለ እንኳን ኮሜንት እያየው እየመለስኩ ነው። ፋይናሊ እንዲሞላ ነው የምፈልገው፣ እያንዳንዱ ጥያቄዎች እንዲመለሱ። ይሄን ደግሞ ብቻዬን አይደለም ማድረገው፣ እየሄድኩ ማነጋገራቸው ኢንተርቪው ማድረጋቸው ሰዎች አሉ። እነሱም የራሳቸውን ነገር ፕሮሞት ማድረግ ከፈለጉ በዛው ፕሮሞት ያደርጋሉ እና እንደሱም ነው። ስለዚህ ከመንገዴም በተወሰነ መልኩ የገለጽኩት ይመስለኛል። እስቲ እናንተ የምታወሩ የምጠይቁኝ ነገር ካለ ጠይቁኝ። በአጠቃላይ እኔ አሁን ያለበት ዘርፍ ምንድን ነው ካላችሁ አርቲስት በሚል ያዙልኝ። ለምን መሰላችሁ? አሁን አርቲስት ማለት ብዙ ጊዜ በለመድነው ቃል አርቲስት ሲባል እንደዚህ ተዋናይ እንደዚህ ነው። አርቲስት ማለት ጥበብ ነክ ነገሮችን ሁሉንም ጠቅሶ የሚያውቅ ወይ ለማወቅ የሚሞክር ወይም ደግሞ እዛ ዘርፍ ላይ ያለ ሰው። ስለዚህ እኔ ስዕልም ከሳልኩ እዚህ የሀገር ባህል ልብስ ዲዛይነርም ከሆንኩ አጠቃላይ በሁሉም ነገሮች ላይ የሆነ ነገር መሞካከር የራሴን እንትን ለማድረግ ከሞከርኩ ኦልሬዲ አርቲስት ባህሪ ነው ሊሆን የሚችለው። እኔ አሉኝ አሁን ለምሳሌ እንጃ ብቻ ሳላስቡ ቪዲዮ እንዳረዝም ሆነ ምናምን እስካልተግባባን በሂደት ምና ይሆናል። ይሄን ይመስላል። ቡናውም አለቀ፣ እኔም ጨረስኩ። አካውንቱ አዲስ ስለሆነ ከተመቻችሁ ብቻ ሰብስክራይብ አድርጉ። የምታውቁኝ ሰዎች እንዲያይታችሁኝ ድንገት ከሆነ ለኔ ብላችሁ ሰብስክራይብ እንዳታደርጉኝሽ። እኔ ትክክለኛ ሰው ነው የምፈልገው፣ አዳማጭ ሰው ማለት ነው። ይሄን ይመስላል። እንቀጥላለን እንግዲህ